ምክንያቱ ከመቼው ከፍቅር ወደዛቻ የተሸጋገራችሁበት ምክንያት ምን ጠይቆሽ ምን ቢልሽ? አንደኛ ነገር እኔን ሲተዋወቀኝ በሌላ ሰው ፎቶ ነበር የተዋወቀኝ። ወይኔ ጉዴ! ልክ እንደሷ በሌላ ሰው ፎቶ ነበር የተዋወቀኝ። ወይኔ ልክ አበበችንም እኮ በሌላ በባለ ትዳር ሰውዬ ፎቶ ነው የተዋወቃት። ያ በሌላ ሰው ፎቶ ነው አንቺንም የተዋወቀሽ? አዎ በሱ ልጅ ፎቶ ነው። ብዙዎችን በሱ ልጅ ፎቶ ነው የሚያታልለው። በራሱ ያፍራል። ለምን የዛ ልጅ ፎቶ መልክ ከማርቆስ በጣም ይሻላል? ያ በጣም ልጅ ነው እኮ በጣም የ23 የ24 ዓመት ልጅ እኮ ትልቅ ሰውዬ እኮ ነው። አራው ሽበቱን አይቼ አባባ ቢኒያም አብሽሪ አለውልህ። ገባ። ቢኒያም ደግሞ ማን ነው? እሱ ነው ቢኒያም ጌታቸው ነው ስሙ፣ ትክክለኛ ስሙ። ማርቆስ አይደለም። ቢኒያም ሆኖ ነው አንዴ ወላይ አንዴ እግዚአብሔርን የሚለው። ኢሉሚናይቲ ነው፣ ሃይማኖት የለውም። ለዛ እኮ ነው እኔ ፌስ ቱ ፌስ ከኔ ጋር ያወራ ያልኩሽ። አበበችና ልጅቷንማ ኮንትሮል አድርጓቸዋል፣ እንደኔ አያወሩም። እኔ ምክንያቱም ብዙ ደረጃ እየሄደ እንኳን እያሳደድኩት ስለሆነ ነው ከኔ ጋር ማያወራው። እስቲ ለኔ እስካሁን ቢመጣ ራሱ እኔ ዌልካም ተቀበለው። ፎቶውን ለጥፌ ነው ቪዲዮ የምሰራው። ካልመጣ ነግሬዋለሁ። ሰሪ ለሁሉም ሰው ለማንም ሰው ለሁላችሁም ትምህርት ይሆናል። የማታውቁትን ሰው አታውሩ፣ በሰውም አትፍረዱ። ሁላችንም ቤታችን እስኪያንኳኳ ድረስ መጠበቅ የለብንም። በነገራችን ላይ በአንድም በሌላ ሰው ሊሸወድ ይችላል። ፈራጅ ከመሆናችን በፊት መጀመሪያ እንስማ። የዛኔ አበበች ላይ ሁላችሁም ተረዳችሁበት። እሱን ግን እንደ ቅዱስ ነው ያያችሁት። ቅዱስ ነው ምናምን ነው አይደለም። ኢሉሚናይት ነው፣ አዘኔታ የለው። ምክንያቱም በልጁ እናት በጣም አቢዩዝ የተደረገ ሰው ነው። ዊዛውት ሪዝን ነው የሚበቀልሽ። ራሷን ልታጠፋ የነበረች ሴት እንዳለች ሁሉ አውቃለሁ። ኮማ ውስጥ ሁሉ የገባች ሴት ነበረች። ራሷን ለማጥፋት ሞክራ። አዎ አሜሪካ የምትኖር። አሁን ፎቶውን ባደርግ እኮ ብዙ ሴቶች አውቀዋለሁ ብለው ሊመጡ ይችላሉ። ግን ፎቶውን አይጠቀምም። እናንተ ብቻ ናችሁ በአካል ማለት በጣም ብዙ ጊዜ አብራው የቆየችን ሴት ነው ቪዲዮ ኮል የሚያወራትን ሴት ነው መልክ የሚታየው። ለምሳሌ ካንቺ ጋር 24 አወር ቪዲዮ ኮል ያወራል። 24 አወር በእያንዳንዱ ለሁሉም ሴቶች እንደዛ ነው። ካበበች ጋር እንዴት በ24 ሰዓት ውስጥ እንዴት አንድ ሰው ነው ባይዘዌ ስራ አለኝ የሚልሽ? አሁን ስራ ኑሮት አይደለም፣ ስራ የለውም። አንዷን ስራ አለኝ ሲል አንዷን ያወራል። አንዷን ስራ አለኝ ሲል ከአንዷ ጋር 2-3 ስልክ ነው ያለው። ገባሽ? ራሱን ጥላውን እንኳን ስለማያምን ሲም ካርድ በየጊዜው ነው የሚቀያይረው። እኔ ራሱ በእርዳታ ካወቅኩት 3 ጊዜ ቁጥር ቀይሯል። አዎ ጥላውን ማለት ነው። ባይዘዌ ማለት ነው። ይቅርታ ሳላቋርጥኳችሁ ማለት ነው። ብዙ ሴቶች ያወራል ያለችው ጋር ማለት ነው። እኔም የተረዳሁትኝ አሁን ነው። እኔ ባለፎቶ ልጅ ጋራ ፊት ለፊት ተገናኝቻለሁ፣ በቪዲዮ ኮል አውርቻለሁ ብዬሻለሁ። ከነ ፍቅረኛው ቁጭ ብሎ በዛ አንድ ጥያቄ፣ በጣም ኢምፖርታንት ጥያቄ መመለስ ስላለብኝ ነው። ከይቅርታ ጋር የኮመንት ከሄድ አላገኘው ሜት አለ። በቪዲዮ የሚያወራቸው ከሆነ ለምን በሌላ ሰው ፎቶ ይጠቀማል? ሳራዬ መጀመሪያ ሲተዋወቃቸው በሸበላ ያንግ ወጣት ቆንጅዬ የሚያማልል ጎረምሳ ፎቶ እየላከ ፕሮፋይል አድርጎ ያሰምጣቸዋል። ልክ መስመጣቸውን ሲያረጋግጥ ነው በትክክለኛ ማንነቱ የሚመጣው። ሰውየው ሽማግሌ ነው። ፎቶውን አወጣዋለሁ ግን መጀመሪያ እሱ መጥቶ እዚህ ጋር ይነጋገር ከኛ ጋር። ገባችሁ? ዋትስአፕ ላይ ፕሊዝ አይ ሃቭ ወርክ ስላለኝ ነው። በጽሁፍ አንዴ በቮይስ እመጣለሁ። የእነሱን ፋይል ዘረግፈዋለሁ። ይዤልሽ እመጣለሁ። ሀቢባ እስከ ነገ ብቻ ታገሽኝ ምናምን እያለ ነው። ግን እየሰማ ነው። እዚህ ጋር አለ። እዚህ ጋር እየሰማ በዋትስአፕ መልስ እየሰጠኝ ነው። ያው አሁን ለሚለው ነገር እንዴት ነው እየሰማክ በዋትስአፕ መልስ የምትሰጠኝ? እኔ ግን የምር ፎቶክን እንደጥፌ ቪዲዮ እሰራለሁ። ምክንያቱም እህቶቼን የማዳን ኃላፊነት ስላለብኝ እንዲጠነቀቁ ካንተ እንዲጠነቀቁ። ልጁንም መለጠፍ ከፈለግሽ በዚህ ፎቶ የሚያወራችሁ ልጅ ብለሽ መለጠፍ ከፈለግሽ ልጁን አስፈቅደሽ መለጠፍ ትችያለሽ። ብዙ ጊዜ በዚህ ፎቶ እየተጠቀመ የሚያወራችሁ ልጅ ይሄ ነው እና ሴቶች ተጠንቀቁ፣ እንደዚህ ያደርጋል፣ ይኸው ማስረጃዎች ብዬ እኔ ማስረጃዎች ተልከውልኛል። ምን እንደሚያደርግ ሴቶችን እንዴት እንደሚያደርግ ይሄን እኮ በሱ ራስ ያጠፋች ሴት እኮ ትኖራለች እኛ ሳናቅ። ያ ሊኖር ይችላል። አንቺ አሁን ጥንካሬሽ ነው እንጂ ከፖስተተብሽ በኋላ ራስሽን ያላጠፋሽ ለቤተሰብ ልኮብኛል። እቺ ልጅ ራሱ ቤተሰቦቿ ጋር ታዲያ አየሽ፣ አሁን አንቺ ምናልባት ራስሽ ላይ ስለሰራሽ ፐርሰናሊቲሽ ስትሮንግ ስለሆነ ራስሽ ላይ ቀድመሽ ስለሰራሽ ይሄንን አለፍሽው። ስስ ፐርሰናሊቲ ያላት ሴት ደግሞ ራሷን ታጠፋለች። ብዙ ሴቶች ራሳቸውን እያጠፉ ነው። በእንደዚህ አይነት ወንዶች ራሳቸውን ከፎቅ ላይ እየጣሉ ነው። በእንደዚህ አይነት ወንዶች መርዝ እየጠጡ ነው። ብዙ የ17 ዓመት የ19 ዓመት የ21 ዓመት ህፃን ሴቶች ማለት ነው በእንደዚህ አይነት ወንዶች አቢዩዝ እየተደረጉ ራሳቸውን ያጠፉ ነው። በምንድን ነው? በቀላል ነገር አታለው ፍቅር ሰጥተው
ሸውደው ፍሪ እንዲሆኑ እንዲያምኗቸው ያደርጓቸውና ፕራይቬት ፓርታቸውን ይልካሉ። ወይም አሁን አንቺ ልከሽ ሳይሆን ቪዲዮ ኮል ስታወሩ በፊት ለፊት መጀመሪያ እንደዛ ነበረ። አልጨረስኩልሽም የኔን ታሪክ ማርቆስ። አንድ ነገር ልንገርህ አቶ ቢኒያም፣ እኔ ሴሌብሪቲ አይደለሁም። የኔን ቪዲዮ ብታከፋፍል ብትውል ሴሌብሪቲ አይደለሁም፣ ማንም አያውቀኝም። ገባክ? እኔ ግን መቼም አልፋታም፣ መቼም ማለት ነው ለሌሎቹ ስል እኔ ሌሎቹ እንዲጎዱ በፍጹም አላደርግም። የትም ቦታ ላይ ጀርመን ላይ ደግሞ እንገናኛለን እኔ እናንተ እና ለወንድሜ ይልክለታል። ወንድሜ ከዛ ወንድሜ ምንድነው? ምክንያቱም እኔ እንዳልኩሽ ከጊዜ ወደ ጊዜ በጣም ዲፕሬሽን ውስጥ እየገባሁኝ በቃ በጣም እንትን ብያለሁ። ገባሽ? ከዛ በቃ በየጊዜው እንትን ሚልሽ ኢቭን እኔ ትልቅ ሰው መሆኑን እንኳን አክሰፕት አድርጌዋለሁ። ከጊዜ በኋላ ሳየው እኔ ያወራሁት ከፎቶ ባለቤት ጋር አይደለም። እኔ ፖዚቲቭ ቲንከር ነኝ ሲጀመር ማለት ነው። ከፎቶ ጋር አይደለም ያወራሁት። በሐሳቤን የተጋራኝ ያወራሁት ጥሩ የሆንክልኝ አንተ ነህ። ስለዚህ ኢትስ ኦኬ ችግር የለውም ብዬ አንቺ የሆነ ጥፋት አጥፍቶ አንቺ አክሰፕት ስታደርጊው ጭካኔውን ልክ ነው የሚያሳይሽ። እንዴት? አንቺ ጥሩ በሆንሽለት ቁጥር እሱ በጣም መጥፎ እየሆነብሽ ነው የሚሄደው። ምክንያቱም ውስጡ ያለው መንፈስ ነው ማርቆስ ውስጥ ነው አሁን ትክክለኛ መንፈስ። ምክንያቱም ኢሉሚናይቲ ነው ሲጀመር። አይ ግን የመጀመሪያ የልጁ እናት ያደረሰችበት ነገር ነው አላ ትራውማ አለበት። አዎ ማለት አስራ ትገርፈው ነበር ምን ታረገው ነበር? ብቻ የሆነ ነገር ደርሶበታል በልጁ እናት። ለዛ ነው በቀለኛ የሆነው። አው እኮ ወይ አስራ አሰቃይተው እንደ እንጀራ እናት እያሰረች እየገረፈች መከራውን አብለታው። ምክንያቱም አንድ ሴት ሁለት ሴት ሁሉ የሚበቀለው እንደዚህ አንድ ሴት ሁለት ሴት ቢሆን ኖርማል ነው። ሁለት በተከታታይ ሴቶችን የሚጎዳ ከሆነ ይሄ ሰው የሆነ ነገር አለበት። ሲጀመር ቶክሲካም ነው ይሄ። ገባሽ አይደል? በጣም በቃ ሴት ልጅ እንድትኖር አይፈልግም። ለኔ ባፌ ብሎኛል። ሲጀመር የሚረጭብሽ ቃላቶቹ ራሱ መርዝ ነው። እናትሽ ትሞታለች፣ እናትሽ ትታነቃለች፣ እናትሽ ትደፋለች። ያንቺ ዓለም አያዩም። እግዚአብሔርን ከገላቴ ጋር ማን ያልቀጥልም። አንድ ቀን እናትሽ ትታነቃለች ካለኝ እሱ ሄዶ ይታነቃል እንጂ አብሬው ከሱ ጋር እንትን አልልም። በእውነት እንዴ እንደዚህ አይነት ሰው አንድ ሰው የቀልድ እያለማመደሽ ነው የእውነት የሚያደርገው። የቀልድ እገልሻለሁ የሚልሽ ሰው አንድ ቀን የእውነት ይገልሻል። ስለዚህ የቀልድ ቢሆን ሰዎች እንደዚህ መስመራቸውን እንዲያልፉ መፍቀድ የለብንም። ኖ የመጀመሪያ ቀን የቀልድ ይህንን ቃል ሲያወጡ አስቁመናቸው ባውንደሪያችንን ካላጠረን የእውነት ያደርጉታል አንድ ቀን። እኔ እውነት አጠገብ ያሉ ልጆች ራሱ አንዳንድ ከምን አይነት ሰው ጋር ነው የምታወሪው ይሉኛል። እንዳልኩሽ እውነት የምር የኔን ሁኔታ ከጊዜ ወደ ጊዜ ያለ። ምክንያቱም እኔ እንዳልኩሽ እየሄድኩኝ መወድቅ ሰው ነበርኩኝ። በቃ እየሄድኩኝ መደገፍ አልችልም ነበረ። በቃ እየሄድኩኝ እና ከዛሬ ነገር ሞቴን ነበር የምጠብቀው ማለት ነው። አንዳንድ ጊዜ ለራስሽ ራርተሽ እኔ ዛሬ ይህንን ታሪክ የዛሬ 3 ዓመት ብሰሚው እያለቀስኩ ብነግርሽ እችላለሁ። አሁን ግን አላለቅስም። እናቱ ደቼ ታልቅስለት አላለቅስም። በፍጹም ነው የማላለቅሰው። ያለቅሳታል። ባለቅስና ብነግርሽ ደስ ይለኝ ነበር፣ ግን ነው በፍጹም ኔቨር። ሲጀምር እኔ ያለቀስኩበት ዘመን ራሱ ይቆጨኛል። እና እየሄድኩኝ ከዛ በቃ ጓደኞቼ በየጊዜው መታመም ጀመርኩኝ። ሬዚስታንስ አጣሁኝ ምናምን። ከዛ ጓደኞቼ ከምን አይነት ሰው ጋር ነው የምታወሪው? እኔ ገባሽ በየጊዜው አዳዲስ በጥፋት ላይ ጥፋት እየተደራረቡብኝ መጡ። ምክንያቱም ወንድሜ ጋር ብዙ ነገር እንዳይደርስ ከወንድሜ ጋር ብዙ ነገር ያወራሉ። ይቅርታ አድርጊልኝና ማለት ነው የላከላችሁን ደረሰኝ ብር የላከላችሁን ደረሰኝና የገዛላችሁን ወርቅ አይዶን ለማን እንደሆነ ለኔ እንደዚህ አይነት ነገር ውስጥ የለውበትም። ወርቅም የለውበትም። ይሄ ለማን ነው? ላንቺ ነው የተገዛው ይሄ ወርቅ? አበበ ይሄንን አሳይቶኛል። ለስዊት የሚያሳያል ለኔ የሚያሳያል። የደረሰኝ ነገር እኮ የለም። እኔ ጋር ወርቅ የለም እና ምን ይሄ ነው አይደለም። ይሄ ለማን ነው? ቆይ አንዱ ይሄ ጆሮ ተዘግቶ ተቆልፎ ለአበበች ነው። ተከፍቶ ደግሞ ለእንትና ነው የተላከላት ለስዊት። አንድ አይነት ከሪም ነው የገዛው መሰለኝ። ሪም ከአንቺ ነው የተገዛው ይሄ ወርቅ? ካልተገዛው ከሺህ ይሆናል የተገዛው። አይ ወርቁና ብሩ ውስጥ እኔን እንዳከችኝ 5 ሳንቲም አላየሁም። ባይኖረው ጥሩ ነበር። ይሄ ከሺህ ነው። እኔ ሺህ ላይ አይቼዋለሁ ይሄንን ወርቅ እራሱ የተለያየ አነሳስ እያነሳ ይሄ ለአንቺ ብር የላከበት ደረሰኝ ነው። ይሄ ነው ዶክመንት አለኝ ያለው።
ፋይል አለኝ ዶክመንት። እኔ አልዋሸሁም እኮ ኢቃሜን እኮ አግዞኛል። እነሱ ለአንቺ ብር እንዴት ሰጠሽ? ምናልባትም አሁን ላይ ሲገባኝ ማለት ነው ምናልባትም ሲገባኝ የኔ ቪዲዮ የተጋነነ ቪዲዮ እሱ ጋር የለም። አሁንም እኔ ቪዲዮዎች ላይ ማለት ነው ባለፈው ሪከርድ ተደርገው የተፖስቱ ቪዲዮዎች ላይ አበበች እሙሟን ልካለታለች፣ ለዛ ነው ከሱ መለየት ያፈረችው፣ ቪዲዮ ፎቶ ልካለታለች እያሉ ሲኮምቱ ነበረ። ኔቨር አሁንም ቢሆን የኔ ማለት ነው የኔ እሙሙ ምናምን የለውም አሁንም። እስኪ ሌላውን ሪከርድ አድርጋችሁ እንደምትፖስቱት እኔ እሙሙ ምናምን የለኝም። ማርቆስ ጋር ግን ሳወራው እንደ ፍቅረኛዬ ክላሴ ውስጥ ቁጭ ብዬ ሳወራው የተገላለጡ ቪዲዮዎች አሉ። የሆነ በቃ ከፍቅረኛሽ ጋር ስታወሪ የሆነ አክሽኖች ምናምን ይኖራሉ። ሰው ሌላ ሰው ቢያያቸው የሚደብሩ ማለት ነው። ገባሽ? እነዛ ብቻ የሚደረጉ እንቅስቃሴዎች ናቸው። አዎ ለፍቅረኛ ብለሽ ብቻ ያኔ ስታወሪ ማንም ሰው ሲያልፍበት መፍረድ አያስፈልግም። ማንም ሰው ፍቅረኛን ለማማለል የሚደረጉ እንቅስቃሴዎች ለፍቅረኛ ብቻ። አዎ የለኝም። አሁንም ሪከርድ አድርጋችሁ ፖስቱ። እኔ ማርቆስ ጋር እሙሙ የሚባል ነገር የለኝም። ብሬ ላከላት እሙሙ ልካለት ነው ቪዲዮ ልካለት ነው ብላችሁ ፖስታችኋል። አሁን እኔ እውነታውን ስነግራችሁ የለኝም። አንዴ እኔ ካልነገር እዚህ ቤት ትእዛዝ ካልሰጠው ስክሪን ሪከርድ አያደርጉም። አንዴ ልንገርልሽና አንቺ ታያለሽ። ፕሊስ እባካችሁ አሁን አበበች የምትናገረውን ስክሪን ሪከርድ አድርጋችሁ አበበች በላችሁ ከላይ ጻፉበት። ስሟ እንዲጠራላት ትፈልጋለች። የላትም፣ ያ ነገር የላትም። እሱ ጋር ንገሪያቸው። አሁን ያደርጉልሻል። ጀምሪ። ሰምታችኋል። ዝም ብላችሁ ጨማምራችሁ ከምትፖስቱ እንደዚህ እውነታውን ነገር ፖስቱ። እኔ እሙሙ ምናምን የለኝም። ሳወራው ግን ተገላልጬ ምናምን የተለያዩ አክሽኖች ምናምን እሱ ከሚያደርገው አንጻር ማለት ነው። ደግሞ እየሰማ ከሆነ እኔም አለኝ እሱ እንደዛው አክሽን ሲያደርግ ምናምን እኔም አሉኝ ቪዲዮዎች ማለት ነው። ይገርመዋል እንዴ? አይግረመው፣ አይ ዶንት ኬር አይግረመው። ግን እኔ እዚህ ጋር ስሜ እንዲጠራ የምፈልገው የለኝም ቪዲዮ፣ የተለያዩ ቪዲዮዎች ግን ስክሪንሾቶች፣ ስልኩ በእኔ ስክሪንሾት ነው የሞላው፣ በእኔ ፎቶዎች ነው የሞላው። ገባሽ? ይሄን ለብሳለች አይልም። ስክሪንሾት ያነሳኝ ነበረ። እነዛ ሌላ ቦታ ቢደርሱ ይደብራል፣ ከሱ ቢወጡ ይደብራል ብዬ ስለማስብ ነው እዛ ጋር የተናገርኩት ባለፈው ማለት ነው። በዛ ነገር ያስፈራራኛል። እህቴ ጋር ልኳል ምናምን። አሁን ላይ ግን ለማንም ቢልክ አይ ዶንት ኬር። በቃ ማንም አያውለኝም፣ ማንም አያስተዳድረኝም። ገባሽ? ከዚህ ነው ስትሮንግ መሆን ያለበት። ከዚህ በፊት አስለቅሶኛል። ስልኬን ባገኘው ቁጥር በእኔ ዙሪያ ባሉ ሰዎች እያስፈራራ ያን ቪዲዮ እየላከ ያን ፎቶዎች እየላከ አስፈራርቶኛል። ገባሽ? አሁን ላይ ግን አበበች ብር ሲልክልሽ ለምንድን ነው በተለያየ ለሰው ለምን በራሱ ስም አይልክም? ይኸውልሽ የመጀመሪያ ይሄ 4900 ድርሃም የላከልሽ በአቡበከር ሐሰን ኦሮማኖ በሚባል ሰው ነው የላከልሽ። ሁለተኛውን ድርሃም ደግሞ በሌላ ሰው ሌላ 4912 ድርሃም የላከልሽ ላይ ደግሞ ሌላ ስም ማለት እዚህ ወደዚህ የላከባቸው ወይስ ከዛ ከጀርመን ወደ ኢማራት የላከልኝ ለኔ ያለኝ የሆነ ሰዓት ላይ ሲልክልኝ ምኑ ተበላሽቶበት እንደሆነ ነው። ፓስፖርቱ አይደለም ቱርክኛ ነው፣ ቱርክ ነው ጀርመን ነው ያለው ሰውየው። ቀጥታ ቁጥር ደውሎልሽ አያውቅም? ወረቀት ስለሌለው ነው እኮ በሌላ ሰው ስልክ ለሷ ወረቀት ስለሌለው በሌላ ሰው ነው የሚልክላት። ወይኔ ግን ጢባሩ ለኔ እኮ 24000 ዩሮ ስራ ይኸውልሽ፣ የ24000 ዩሮ ስራ ከንስዬ ነው ለሷ ብዬ ከአሜሪካ ወደ ጀርመን አውጥቶ ከጀርመን ወደ እንደዚህ ነበር ልቤን ሲጠባው የነበረው። እንደዚህ ነበር ልቤን ሲጠባው ሲያደክመኝ የነበረው። 24000 ዩሮ ስትባይ በቃ ስመጥ ባንዴ እንትን ማለት ነው። ይኸውልሽ 24000 ዩሮ የሚከፈለው ሰው አይታችሁ ታውቃላችሁ? እንትን ሶፍትዌር ኢንጂነር ነኝ አለ። እኔ እንደዛ የሚባል ፖዚሽን እንዳለም እኔ በብሩ አልሰመጥኩም። ባይዘው ይቅርታ አድርጉልኝና እኔ ብር ወዳድ ልጅ አይደለሁም። ሰርቼ ማገኝ ልጅ ስለሆንኩኝ በብሩ አልሰመጥኩም። መጥቶ መናገር ይችላል። በጣም በዛ ልጅ ፎቶ ሲያወራኝ ማለት ነው በጣም ለዛኛው ልጅ ውበት ነው የሰመጣችሁት። ገባኝ ቅድም መጀመሪያ። አዎ ግን የሰው ልጅ ደግሞ መልኩን እንደማታፈቅሪ ተረድቻለሁ። የሆነ ፍቅር ማለት መላመድ እንደሆነ ባለፈም ተናግሬያለሁ። መላመድ ነው ፍቅር ማለት ስትላመጂ ነው። ገባሽ? ያን መልክ እኔ ከሱ ጋር ደግሜ ሳምንት 15 ቀን ሳወራ የልጁን መልክ አላስታወስኩም። ባይዘው ማለት ነው ይሄኛው የሚያወራኝን የሚመክረኝን የሚዘክረኝን ገባሽ? 24 ሰዓት ማለት ከአንድ ሰው ጋራ አስቢው። ማንኛውም ሴት አትሰምጥም ማለት አይቻልም። ሰምጫለሁ። ስለዚህ ብሩን ጠይቄው ማለት ትሁት መጀመሪያ እስክትሰምጡ ድረስ በጣም እንደ ቱርክ ፊልም፣ ወይኔ የቱርክ ፊልም ሳይኔ ልቤ እንዴት ቅልጥ እንደሚል በቃ ልክ እንደ ቱርክ ፊልም አክተሮች ልባችሁን ጥብቅ አድርጎ
በቃ መልአክ ሆኖ ጀንጅኖ ልክ ስምጥ ስትሉ ትክክለኛ ማንነቱ ይወጣል። እንደዛ የፍቅር ጥያቄ የማይጠይቅሽም ሲጀመር ማለት ነው። ማውራት ከጀመርሽ ጀምሮ ታወሪያለሽ። በቃ በዛው ሰምጠሽ። እኔ እንደዛ ነው የሆንኩትኝ እውነት ለመናገር ማለት ነው። እኔ እዚህ ቤት እስከምመጣው ደረጃ ድረስ የሚመክራችሁ ወንድ ትወዳላችሁ ሴቶች? ማንም ሴት እኮ ትወዳለች። ያኔ የሚመክራት የሚያበረታታት የሆነ ጸባዮቹ የሚቀየሩት የሆነ ችንከን ከያዘብሽ በኋላ ነው። እኔ አሁን ለምሳሌ እነዛን ቪዲዮዎች ምናምን ከያዘብኝ በኋላ ነው ጸባዩ የተቀየረብኝ እንጂ የሆነ ነገር ሲይዝ በቃ ይገለበጣል። እና ጥሩ ሰው ነበረ ዋይዘዌ ማለት ነው። መጥፎነቱን ብቻ ሳይሆን መጀመሪያ ስገናኝ ጥሩ ሰው ነበረ። ያወራኛል፣ ፍቅር ይሰጠኛል። ያኔ ፍቅር ለማይሰጥሽ ሰው ዝም ብለሽ አንቺ እኮ ለምሳሌ ፍቅር መስጠት አሁን እዚህ ጋር የማያውቅ ወንድ ካለ ለሴት እንዴት ፍቅር እንደሚሰጥ እንዲማር በዛው ፍቅር መስጠት ማለት ምንድን ነው? እንዴት ነው የሚሰጥሽ? ይኸውልሽ መጀመሪያ በቪዲዮ ሳላየው ያከብረኛል፣ ይሰማኛል፣ ጊዜ ይሰጠኛል። ሴት ልጅ ደግሞ ከምንም በላይ ጊዜ የሚሰጣትን ወንድ ትወዳለች። ገባሽ? በኋላ ላይ ሊሰለችሽ ይችላል ጊዜው ሲበዛም ማለት ነው። ግን ያከብረኛል። ከዛስ የሆነ ነገር ያንን ቪዲዮ ያዘ። ያንን ቪዲዮ ምናምን ሲኖረው እጁ ላይ ያ ክብርም ጠፋ። እንደሱ የሚንቀኝ የለም፣ እንደሱ ዝቅ የሚያደርገኝ የለም። እናቴን ድረስ የሚሰድብ ሰው ነው። እሺ ለመጀመሪያ ጊዜ ዝቅ ሲያደርግሽ እንዴ ምን ሆነክ ነው? ሲቀር ይቀራል ምናምን ነገር ስትዩ ነው ቪዲዮ እንደያዘብሽ የነገረሽ? አዎ መጀመሪያ ጊዜ ላይ በጣም ተጣላንና እንትኑን ሳልን ማለት ነው። በአካል ሳላቀው እሱም በፎቶ በልጁ ፎቶ ብቻ ሳወራው ነው እነዛን ቪዲዮዎች ሪከርድ ሲያደርገኝ የነበረው ማለት ነው። ከዛ ቪዲዮ ሳይከፍት አንቺ ብቻ ቪዲዮ እየከፈትሽ ባለ ሰዓት ከዛ በኋላ ምን ሆንኩኝ? በምን ተጣላ መሰለሽ? ያ በሆነ ነገር ብቻ ተጣላንና ብሎክ አደረኩት እኔ ማለት ነው። ከዛ በሌላ ቁጥር መጥቶ ያንን ቪዲዮ እንዳለው አሳየኝ፣ ብሎኩን እንዳነሳለት ወደ ሳይሆን በግድሽ ብሎክ እንድትፈቺ ማለት ነው። ከዛ በኋላ ብሎኩን አነሳሁኝ። ከዛ በቃ ጀመረ መጣላታችን። ስንጣላ እኔ ነኝ ብሎኩን እንዲያነሳ መለምነው። ለምን ምን ያስቡ ይሆን ምን ያደርግ ይሆን ብዬ በጣም እጨነቃለሁኝ። ገባሽ? አንድ ቀን ማደር አልችልም ብሎክ አድርጎኝ እየመጣሁኝ ሄጄ በሌላ ስልክ ከኢትዮጵያ እንኳን ስልክ አስልኬ አንዱ ስልክ እንዴት ነው ያገኘው? የእህቴን ስልክ የሆነ አፕሊኬሽን ልክፈትበት ብያት ለምኛት አፕሊኬሽን ከፍቼ የእሱን ስልክ ሴፍ አድርጌ አወራው ነበረ። ከዛ በኋላ ይመጣል። አንድ ቀን ብሎክ አድርጎኝ እሱ ፈቶ መጥቶ አውርቶኛል። እኔ ነበርኩኝ ቢኮዝ ያንን ቪዲዮ ፈራ ነበረ። አሁን ላይ ግን እመቤቴን አልፈራም። አሁን ላይ ይላክላት ላሰሪ እምፈራው የነበረው ላሰሪ ይልካሉ ይላክላት። አሁን ላይ ይላክላት ከፈለገ አልወጣሁኝ እዛ ሆኜ ነው የማወራው። ከፈለገ ይላክላት ዛሬውኑ ማለት ነው። አስቀድመሽ አንቺ ነገርሻት ነው? አልነገርኳትም። በቃ ከፈለገ ይላክላት። ለኔ ካለው ምንም ነገር አያደርጉኝም። ግን ያንን ቪዲዮ ለሷ ሲልክላት እሱም እዚህ ሚዲያ ላይ እንደሚወጣ ፎቶ እርግጠኛ መሆን አለበት። በቃ የሱም ምርቃን ቪዲዮ ይወጣለታል፣ ይወጣለታል። የሱ ፎቶም ይወጣለታል። ያንን ቪዲዮ ከፈለገ ይላክላት። የዚህን ያክል እኔ እሷ አልወለደችኝም። አሁን ላይ የብዙ ነገሮች እኔም ያሰሪ ስልክም አለው ቀላል እንኳን ያሰሪው የቤተሰቦቿ አለ እንኳን እንዲህ በጣም ተፋቅረው ነበር እኮ ምን ሆናችሁ ነው? እንኳን መዳሟን ወንድሜ ነው ብላ አስተዋውቃት መዳሟን ራሱ ያወራት ነበር። እኔ መዳምን ራሱ አለመጀንጀኑ ከባሉ አለማፋታቱ ጊዜ ይስጠው እና እንትን የቤተሰቦቿ እንኳን የእህቷ ስልክ አለው። የወንድምሽና የእናትሽን አድራሻ ስጪኝ ሽማግሌ ላክ እያለ ይጠይቀኝ ነበር። የወንድሜና የእናቴን ብሰጥ ኑሮ ምን ውስጥ ነበር ዛሬ መግቢያ። እህቴ እንኳን ጓደኛዬ ናት። ኢትስ ኦኬ። ይሄን ላይቭ ብሰማ እህቴ ምንም ችግር የለብኝም። እህቴ ማለት ጓደኛዬ ናት፣ በቃ ኩዬ ማለት ናት። ግን የወንድሜን ብሰጥ እኔ እንጃ። አሁን ላይ ብዙ እንኳንም ያላደረኳቸው እሱ አድርጊ ብሎ እንኳንም ያላደረኳቸው ብዬ የምላቸው ነገሮች ብዙ አሉ። ብዙ ማለት ነው። ፈጣሪ ሲወድሽ ብዙ ሳትጎጂ ከዚህ ሪሌሽንሺፕ ይኸውልሽ፣ አንቺ በህይወታችን ፈጣሪ የጻፈው ነገር ነው የሚሆነው። አንቺ እዚህ ቤት ከማርቆስ ጋር ለመታረቅ መተሽ የደረሰብሽን ነገር እያለቀሽ ስታወሪ ብዙ ሰው ሲፈርድብሽ ነበር። ብሩን በልተሽ ይቃማ ካሰራልሽ በኋላ ልትከጂው ምናምን ሲሉሽ ነበረ። ከዛን አንቺ ጋር ብዙ ሴቶች እንዲመጡ ማስረጃ ይዘውልሽ ሁሉን ነገር እንድታቂ ፈጣሪ ስለፈለገ ነው። አንቺ አስታርቂኝ ብለሽ መጣሽ። ፈጣሪ ደግሞ ሐቁን እንድታቂ ያደረገሽ።
እኔ አስታርቂ ብዬ ነው የመጣሁት። መለየት እንኳን አልፈልግም ከሱ ለአንድ ቀን እንኳን። እኔ እና አንቺን እኮ ምንም የሚለየን ነገር አይኖርም በዚህ ምድር ላይ ነው የሚለኝ። እኔም እንደዛው ገባሽ? ላለመለየት ነው አንቺ ጋር ድረስ የመጣሁት። እኔ ግን በቃ ወረቀት ሳይኖረው ነበር ከመዳም ቤት አስወጥቶ ልመጣ ነው ከጀርመን ብሎ 3 ልመጣ ነው እያለ ሲከነስል ስንት ወር ስትጠብቂ አየሽ። አሁን ወረቀት እንደሌለው ነገረችሽ አይደል እኮ። ታዲያ እኔን እኮ አስወጣኝ እኮ ከስራዬ እኮ አስወጣኝ እኮ። እኔ በኢማራት ምድር ነሽ እኮ ከስራሽ ልትወጪ ነው አሁን። በዚህ ወር መጨረሻ እኮ አንቺ ለቃቂ ነሽ። ስራ ፈተሽ እጃዛ ቤት ልትቀመጪ ነው። አየር ላይ ጥሎሽ ሄደ። አየር ላይ ሱቅ ሞባይል ቤት ከፍትልሻለሁ ሲሰክስ ለኔም ሰክሶኛል። ሞባይል ቤት ልከፍትላት ነው ብሎ እንደ መሲ ብሪጅስቶን ሞባይል ቤት ከፍትላታለሁ አለኝ። ኪያዛ አርሴማን አናግሬ ጨርሻለሁ። ሱቅ ፈልግልኝ ብዬ ብር ልልክ ነው 42000 ድርሃም ልልክ ነው ሱቅ የምከፍትበት በ42000 ድርሃም። መጀመሪያ ላይ የኪያዛ አርሴማ ሱቅ ራሱ የኔ ሱቅ ነው ብሎኝ ነበር መጀመሪያ ማለት ነው። ኢቃማውን ያሰራልኝ ስፖንሰሪ ኪያዛ አርሴማ ነው። ኢቃማውን የሚያሰራልሽ ሱቁ ልክ ሲያልቅ ያ ሱቅ እንትን ኢቃማሽ ሲያልቅ ያ ሱቅ የኛ ነው ያለኝ። እኔ እመጣለሁ ሱቁ የኛ ነው። አበበች አንዴ ስዊት ደግሞ ታውራ አንዴ ስዊትን ደግሞ ስሚያት። ተመሳሳይ ታሪክ ከኔ ጋር እኔ ታሪኬን አውርቻለሁ። አረ መቼ ጨረሰች? እንትና እኮ ገና ለወንድሟ ቪዲዮ ተልኮባት ነው። የኔ ያልቃል። ቅድም ጀምራ ቁጭ ስላለች ስዊት ጀምሪ ስለሆነ ነው። እሺ ይኸውላችሁ በመጀመሪያ ሁላችሁ አረ ስዊትዬ ትንሽ ድምፅሽን ከፍ አድርጊ። ሙትት ያለ ነው ድምፅሽ ማሪ። ሄድፎን ካረግሽ ንቀዩ። ቤተሰብ ቤት ነው የምኖረው። ቤተሰብ ቤት ነው የምኖረው። እሺ ያ እና ከጮኩኝ ያው ይሰማሉ። እሺ እንግዲህ ሹክክ ብለን እንደ ሌባ እናዳምጣለን። እሺ እና እኔ እና እሱ የተዋወቅነው ቲክታክ ላይ ነው። በቃ ኦልሬዲ አበበች አውርተዋለች ሁሉንም ነገር። ዘሴም ነው ስቶሪያችን ማለት ነው። ከሷ የሚለየው እኔ ሃይ ስኩል ተማሪ ነኝ። የት ነሽ አንቺ? የት ሀገር ነሽ? ኢትዮጵያ። ጀርመን ሊወስድሽ ነበር ከኢትዮጵያ? ያ ከዛ የወዝ ላይክ የኔ ቪዲዮ ምናምን ለነማማ ምናምን ተዳርሷል፣ ተልኳል። ምንም የሚያስጨንቀኝ ጉዳይ የለም። አሁን ቢፖሰትም ባይፖሰትም ለእናቴ፣ ለወንድሜ፣ ለጓደኞቼ ለሁሉም ልኳል። ዘን እኔ በሱ ምክንያት ያተረፍኩት ነገር ጨጓራ በሽተኛ ነኝ። መድኃኒት ጠጥቼ በሱ ምክንያት ለመሞት ነው የጠጣሽው መድኃኒቱን? አዎ እንዴ ሊያሳብደኝ ከሰው ሁሉ በቃ ነጣጥሎኝ አንድ በቃ ከትምህርት ቤት እቤት ከቤት ትምህርት ቤት ማለት እየተቆጣጠረሽ ነው። ለምን በግልጽ ከተዋወቃችሁ ጀምሮ ምን እንደተፈጠራት ነግሪኝ ነው። እሺ የተዋወቅነው ቲክታክ ላይቭ ላይ ነው። እኔ ላይቭ ላይ ነብዩ የሚባል የኔም የሱም ጓደኛ አለ። ነብዩ ማለት እዚህ ነው የሚኖረው እና በሁለቱ ምክንያት ተዋወቅን። አስተዋወቀኝ። ኢንቦክስ ላይ ስልኩን አስቀመጠልኝ ምናምን ሴቭ አድርጌ ዋትስአፕ ላይ ደወለ። ሴቭ አድርጌ ምን ፈለክ ነው ሃይ አልኩት። ከዛ ሃይ ስለው 24 ሃወርስ ስለሱ ሶፍትዌር ኢንጂነር ነኝ እንደዚህ ነኝ በዚህ ገባው ብሎ እና አበበች በሚያውቁት ልጅ ፎቶ ተዋወቀኝ። ከዛ ሲተዋወቀኝ አወራን ብዙ ነገር ምናምን አመንኩት ምናምን በቃ እኔ እውነት ፈርስት ላቭ መሰለኝ ከሱ የያዘኝ ያላቅም እና ማዘርንም ማስተዋወቅኩት። ኢቭን ብሎክ ሲያደርገኝ በአባቴ ስልክ ሁላ ደውዬለት አውቃለሁ። እኔም ብሎክ ሲያደርግ እና የቤተሰቦቼን ስልክ በዛ ያዘ። ከማዘር ጋር ዲፕሊ ያወራሉ ምናምን በእኔም በተመለከተ። ከዛ የሆነ ሰዓት እንደዚህ እኔንም ቪዲዮ አስላከኝ። ያው ስላመንኩት ላኩኝ። ከዛ ለማዘር ላከላት። ያው ልጇን ተጣልታችሁ ነው? አው እሱ እንደነገሩሽ የሆነ ነገር ሲያገኝ ጸባዩ ይቀየራል። እሺ ገንዘብ ልኮልሽ ያውቃል? አረ በፍጹም ከኔ 24000 ብር ወስዷል አልኩሽ እኮ። እኔ ቆይ ሞባይል ባንኪንግ ነው ትራንስፈር የተደረገው። ስክሪንሻት ካለ ፈልጌ ለማመን የከበደኝ ነገር አንቺ ኢትዮጵያ ውስጥ እየኖርሽ እሱ ጀርመን እየኖረ ከኢትዮጵያ ወደ ጀርመን ነው ብር የላክሽለት? ከኢትዮጵያ እዚሁ ላለች ሴትዮ አዲስ አበባ ላለች ሴትዮ ምናምን ብሎ ነው ከማዘሬ ነች የላከችለት። እኔ ሳሉ እኮ ምኑ ናት የሚላክ ገንዘቡ የሚላክላት ሴትዮ ምኑ ናት ለሱ?
ምን ናት ብሎ ነው ያስላከሽ? ዘመድ ናት አስቤዛ ቸግሯት ምናምን ብሎ ከዛ ለአንቺ ጨምሬ ልክልሻለሁ ብሎሽ ነው? አዎ ስልኬንም አሰብሮብኝ ነበር ለማዘር እንዲወሬ እያቃጠረ ምናምን። ከዛ አንቺ ቤተሰቦችን ሳይቀር ነው ያስተዋወቅሽው? አዎ ማለት ለምን ጀርመን ይወስደኛል ብለሽ? ኖ ዌይ እኔ የእሱ ጀርመን መኖር አይደለም በቃ እምነቴ ነው ስላመንኩት። የምር አምነሽው ነበር ማለት ነው? በእውነት እኔ አሁንም እኮ ወደዋለሁ። አሁንም ግን የሚሆን ሰው አይደለም። ዴፊኒትሊ ባለጌ ነው እሱ። ከዛ እኔ ፎቶውን እንኳን እሱ እንዳልሆነ አጋጣሚ ኢንስታግራም ምናምን እንዳልጠቀም አድርጎኛል። እና የአክስቴ ልጅ አለ ፎቶውን አሳይቼው ኢንስታግራም ላይ የፎቶ ባለቤት ሃፒ በርዝዴይ ተብሎ ሜንሽን ተደርጎ እንዴ ፍቅረኛሽ ዛሬ ልደቱ ነው እንዴ ያለኝ አያለው። የሌላ ሰው አካውንት ከፍቼ ኢንስታግራም አወራሁት ያንን ልጅ ሁላ እንደዛ ልጁ ነግሮኝ አላመንኩትም። እኔ ማርቆስን ያመንኩት እንደዚህ እህቴን እንደዚህ አርጎብኝ ልጁን ልበቀለው ፈልጌ ነው በሱ ፎቶ ማወራሽ አለኝ። ኦኬ ከዛ ላበበሽ ደግሞ እኔን የሱ አክስት ልጅ እንደሆንኩኝ ያ ልጅ እኔን ጥቃት እንዳደረሰብኝ ነው ያወራላት። እኔ እኮ የመጣ ስላበበች ያወራልኝ። አክስቴ ልጅ እያለ ሲያወራሽ የነበረው አንቺን ነው? አዎ ለእሷ የእኔ የአክስቱ ልጅ ነኝ ለእሷ። ከዛ እሺ አሁን ለልጁ አንቺንም አበበችንም ሲጀነጅናችሁ እናንተ ሁለታችሁም በአንድ ጊዜ ነው አንድ ላይ ነው ሲጀነጅናችሁ የነበረው፣ ግን አታውቁም ነበር፣ አትተዋወቁም ነበር። ሶ ሲጠቀም የነበረው የአንድ ሰው ፎቶ ነው የዛ ልጅ ፎቶ። ለሁለታችሁም በተለያየ ፎቶ ነው የጀነጀናችሁ ወይስ በዛ ልጅ ፎቶ? በአንድ ሰው ፎቶ ነው ሁለታችሁ? በዛ ልጅ ፎቶ። ስለዚህ ሌሎች ሴቶችንም በዛው ልጅ ፎቶ ይሆናል ለሚጀነጅ ነው? አዎ ሁሉንም ሴት ልጁ በጣም ነው የሚያምረው። በእውነት በጣም ፎቶን የሚጠቀምበት ልጅ በጣም ያምራል። በጣም ኦኬ። እኔ የእሱንም ፎቶ የማርቆስንም ፎቶ ለጥፌ ነው በዚህ ፎቶ የሚያናግራችሁ ልጅ ራሱ ይሄ አይደለም ይሄ ነው ብዬ ደሞ ቪዲዮ መሰራውና የምትሸወጂበት ሜን ፓርቱ ማለት ነው ከየልጁ ፎቶ ከህፃንነት እስከ አዋቂነት አለው። ከእናቱ ጋር ሳይቀር ህፃን ሆኖ ፎቶ አለው። እንዴት ትጠረጥሪያለሽ? አሁን ይሄንን ሆን ብሎ የልጁ አካውንት ውስጥ ገብቶ ፎቶዎቹን እንዳለ ዳውንሎድ አድርጎ ስልኩ ላይ አስቀምጦ ሴት እየጠበሰ የሱን ልጅ ፎቶ ይልካል። እሺ ከናንተ ውጪ ያጋለጠው በቪዲዮ ያየው ሴት የለም? ከሶስት አመት ውጪ እሱን በቪዲዮ ኮል ያወራ ይኸውልሽ፣ ያለ ማቋረጥ ነው ሜሴጅ የሚልከው። ስራ ነኝ ይላል እዚህ ጋር፣ ያለ ማቋረጥ ሜሴጅ ይልካል። ወይ እዚህ ጋር አይመጣ ማርቆስ። እኔ ፎቶክን ለጥፌ ቪዲዮ ሰራለሁኝ፣ ምክንያቱም ከመረጃ ጋር ነው እነዚህ ልጆች የመጡት። ቴሌግራም ላይ በጣም ብዙ መረጃ አንተ የምታደርጋቸው በራቁት ፎቶ ይዘህባቸው የምታስፈራራቸው ሴቶች ድምፅክ፣ ቪዲዮክ፣ ሁሉ ነገር ተልኮልኛል እና አሁን ፎቶክን አወጣለሁ። መተክ እዚህ ጋር ማትነጋገር ከሆነ ያደረግከውን ነገር ታውቃለህ። እዚህ ላይቭን እያየ ከአንተ በዋትሳፕ እዚህ ጋር ትልክልኛለህ። ኦኬ ስራ ነኝ ትላለህ። ስራ ብትሆን ይሄ ሁሉ ዋትሳፕ ቲክ 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 አስር የምትልከው እንዴት ነው ስራ ላይ ሆነክ? ይኸው ያ ደግሞ ቆረጥ ይደውላል። ቦቲም ላይ ዋትሳፕ ላይ ልከ ይሄንን ቮይስ ላኩለት። አቡዬ እኔ ደግሞ እገልሻለሁ፣ ቆርጥሻለሁ፣ አስገድልሻለሁ ምናምን ይለኛል። እኔ ጠብቀሃለሁ፣ እስቲ አንተ ወንድና አስገድለኝ እየሰማ ከሆነ። ከትላንት ወዲያም ደውሎ ቦተም ላይ ዝቶብኛል። ለምን ቁጥር አትቀይሪም? አንቺ እንዳያገኝሽ ለምን ቁጥር አትቀይሪም? እንደዚህ እኔንም ይለኝ ነበረ። ልክ ስንጣላ አንቺ የሌላ ሰው ወንድ ሆነሽ በጭራሽ አትኖሪም፣ በእንትን ነው ማስገድልሽ ይለኛል። ምላስሽ ነው ማስቆርጥልሽ በናይጄሪያ ይለኛል። እዚህ ሀገር ናይጄሪያዎች ህገወጥ እንደሆኑ ስለሚያውቅ ከፍዬ በናይጄሪያ ምላስሽን አስቆርጬልሽ ከምንም እንዳትሆኝ ነው የማደርግሽ። ከማንም ሰው ጋር መሆን አትችይም። አንቺን አስገድልሻለሁ
ነው እያለ የሚዘትብኝ። ከኔ ጋር ከተለያየሽ አስገድልሻለሁ። እኔ ከተለያየሽ ከማንም ልትወኝ አትችይም፣ ከማንም ከምንም አትወኝም። በናይጄሪያ ምላስሽን አስቆርጬ እነሱ ያው ህገወጥ ናቸው እዚህ ሀገር ናይጄሪያዎች ያውቃል እንደዛ እንደሆነ ማለት ነው። እንደዚህ አስደርጌሽ ነው ማስቀምጥሽ እንጂ ምንም አማራጭ አይኖርሽም። እና እንደዛ አንቺ ደስ ይልሻል? በጣም ስለሚለኝ በፈራን ስለነበረ አለቅሳለሁ አልኩሽ እኮ። እኔ እኮ ሰው አልመስልም። የአሁን ፎቶዬንና የበፊት ፎቶዬን ባስተያይልሽ ማለት ነው 2 ሰው ነው የምንመስለው። በጣም ገንዴ አንድ ቆፍጣና ሴት ትጥፋ እስቲ። ወንድ ብላ ጆሮ ላይ የምትዘጋበት ብሎክ የምታደርገው አንድ ቆፍጣና ሴት ትጥፋ። ይኸው መጥቷል። አሁንማ እኔ ራሱ ቆፍጣና ነኝ ለሱ። አሁን እኔ ራሱ ቆፍጣና ነኝ ለሱ ቢኮዝ እኔ ስለሚወደኝ ነበር የሚመስለኝ። ታርጊያለሁ ማርቆስ ሰላም ነው። አዎ እኔ ሁሉንም ሰምቼዋለሁ፣ ግን ማውራት ስላልቻልኩ ነው ስራ ላይ። ግን ኤቪደንስ ደረሰ ላልሽኝ ግን ከ20 በላይ ሪሲት ልኬያለሁ። የነዚህ የሁለቱም ሴቶች ደግሞ አለኝ ኤቪደንስ በምን አይነት መንገድ እንደነበሩ። ስለዚህ ነገ አድርጊልኝ፣ ችግር የለም ነገ አድርጊልኝና መምጣት እችላለሁ እኮ ዛሬ ያው አንቺ ይኸውልሽ ስለ አንቺ ጉዳይ በጣም ብዙ መረጃ ስላለኝ እልክላታለሁ። ያሉትን ነገሮች ልኬ እናወራለን። ወንድም ምንም ችግር የለውም። እስከ ጥግ አስኬደን ከአበበች ጎን ያለችው ደግሞ አለኝ ኬት እንዳመጣው ከኔ ጋር እስከ ጥግ አስኬዳለሁ። መደማመጥ ከተቻለ ይኸውልሽ ማረግልሽ ሚውት አድርጉ። ልንገራችሁ ማርቆስ እነዚህን ሴቶች ታውቃቸዋለህ አታውቃቸው? እኔ ሁሉም ኤቪደንስ አለኝ እኮ አልኩሽ እኮ ሀቢባ። ለምን ኖረክ? ለምን ስላለኝ ነዋ። በይኸውልሽ ፊት ለፊት ያለችውም ከችግሯም ገበያ ላይ የነበረችው ሽያጭ ላይ ቴሌግራም ላይ በደላላ የፈለጉትን ከዲያስፖራ ጋር ጀመር። አንተ በዚህ ልክ ማናገር አልችልም። እኔ ይኸውልሽ ማውራት አልችልም ሀቢባዬ። የመጣሁት አክብሬሽ ነው። ሴት ልጅ ማውረድ ነው። ሴት ነው እንዴት አድርጌ እንደለወጥኳት እኮ የእናቷ እንኳን ቮይስ አለ እኮ። አንተን ካገኘ በኋላ እኮ ሰክራ ሌሊት የምትመጣው የምትንገዳገደዋ ሙስሊም ልጄ ከጫት ከተለያየ ቦታ እንደለወጥክልኝ እኮ ኤቪደንስ አለኝ፣ ቮይስ አለኝ እኮ። እንዴት ነው ማለት ስዊትን ማለት ነው ከጫትና ከመጠጥ ላይ ለወጥ። እሺ ከዚህ በፊት ደግሞ እንትናን ራሱ አበበችን ራሱ እኔ ነኝ ከመጥፎ ህይወት ያወጣኋት ስትል ነበር። ከመጥፎ ህይወት ብያለሁ። ሁሉንም ሴቶች አንተ ነው ከመጥፎ ህይወት ያልኩበት ምክንያት ከነበረችበት ስታንዳርድ የነበረችበት ነው እንጂ ዱርዬ ነችና ሌላው እንድታወራ አላልኩም እኮ። ማለት እዚህ ጋር አሁን እየተከራከራችሁ ያላችሁት ከቅድም ጀምሮ ስናገር ነበረ። ሪሲት ስትይውልሽ እኔ ይኸውልሽ ሀቢባ አንድ ነገር ላስረዳሽ። አንቺ ራስሽ ፎልት አለብሽ። ስህተትሽ ምን እንደሆነ ታውቂያለሽ። ከአንድ ወገን ነው እየሰማሽ ያለሽው። ወርቅ ገዛሽኝ ሪሲት አለኝ። ሪሲት እኮ እየላኩልሽ እኮ ነው የወርቁን። እንዴት ነው we are not talking about the receipt okay በቃ ስለዚህ ይኸውልሽ የላኩላችሁንም ሪሲት ገንዘብ እኮ እህቶች እንኳን የሉኝም። ስለዚህ ኢሉሚናቲ ስለሆንክ ነው አንተ በሰው ህይወት የምትጫወተው። ማንም አይሰማህም። ከዚህ በኋላ የምታመጣውን እናያለን። ሪሲቶቹን እያቸው ነገ ቅጠሪኝ። ይኸውልሽ የተቀሩትንም ሰብስቤ ዶክመንቶች የ3 ዓመት ወደ አለም የ4 ዓመት ይኖረኛል። የእያንዳንዳቸው ማምጣት እችላለሁ። በአንድ ሳይድ ብቻ መወገን አይደለም። ሪሲት ስትይኝ እኮ 18 ሪሲት ልኬልሻለሁ አይደል? ደብል ነው እኮ የላከው 18ቱን ሲቆጠር አጣሪ ልጅ ስራ ላይ ስለሆንኩ ነው። ደብል ስለሆነ ሳይሆን አጣሪ አቡ ላውራ ፕሊዝ ማጣራት ካለብሽ አጣሪ። ይኸውልሽ ለምሳሌ አበበች ለተባለ ይኸውልሽ 2 ነው የከፈልኩት። ለምሳሌ እንደምረው በዚህ ጋር ቁጭ ብለን ብንል ማለት ነው መጀመሪያ 1600 ላኩላት የመጀመሪያው። ከዛ ደግሞ 8000 ላኩላት። ቆየና ደግሞ ግማሽ ሲመለስ 4100 ሲመልስ የተቀረውን ደግሞ 9500 ነው የተቀረውን አስቢው። ኦልሞስት ወደ 5000 ላኩላት። እንደዛ አይደለም። ስለ ገንዘብ የምታወራው ለምንድን ነው? በቃ ስለዚህ ይኸውልሽ እኔ ይኸውልሽ ያለ ምክንያት ይኸውልሽ እኔ ከማንም ገንዘብ ይወሰድኩ አይደለም። አንድ ያስረጅኝ ሀቢባዬ እያወራን ያለ ነው ስለ ገንዘብ አይደለም፣ ስለ ሴቶች ህይወት ነው። የሴቶችን ቪዲዮ እየቀረጽካቸው ይኸውልሽ የሴቶች ቪዲዮ ካለ ቪዲዮአችን አምጪ ይኸውልሽ ሀቢባ አንድ ነገር ላስረዳሽ። እኔ አለቃና እንጀራዬን ትቼ ነው እዚህ ጋር ማውራት። ኧረ የምን እንጀራ የምን አባ እንጀራ ባለቀን የምትዞር ነገር እንጀራ ምትንጫጫው ሁላ አለኝ ሪዝን አልኩሽ እኮ አለኝ ሪዝን አለኝ። ሴሌብሬት ያደለውም እኔ አሳይሃለሁ። እኔ የሁሉም ሪዝን አለኝ አልኩሽ እኮ የሁሉም እኔ አሁን ከቻልሽ ማለት ነው እኔን ካከበርሽኝ አንድ ነገር ሀቢባ ካለ ታምጣና እዚህ ጋር ታርገው እኮ አልኩሽ እኮ። አንቺስ ባላየሽ ከሆነ ኦኬ
እኔ እዚህ ጋር እየተከራከርኩ ያሉት በአንድ ወገን ከመወገን ሰምተሻቸዋል። ራበት ማስረጃ ተልኮልኛል። ሰምተሻቸዋል አይደል ሀቢባ? ቆይ አይደል ፕሊዝ፣ ሰምተሻቸዋል? እንደ ሰውኛ እንደ ተማረና ሰምተሻቸዋል። ሪሲት ብለሽ ስታወሪ ነበረ። እኔ በክሬዲትም በምንም የምወስድ ሰው አይደለም። እኔ አንድ ቃል አይደለም የማወራው ስለ ሴቶች። እሺ ስለ ሪሲቱ አላወራም። ያወራሽ ቅድም ስለሰማሁት ነው። ሰዎች ይልኩልኛል እኮ ሀቢባ፣ ሰዎች ይልኩልኛል እኮ ቮይስሽን እዚህ ጋር ሪሲት ስለተባለውም ልኬልሻለሁ። ቅድም ኮራዳ አድርጌልሻለሁ። አዳምጪኝ። አይ ሃቭ ኤቪደንስ። ስለሌሎቹ ደግሞ እዚህ ጋር ከመጀመሪያው ጀምሮ ከስዊት ጀምሮ ከሌ አልልሽም። እያንዳንዳቸው ቴክስት የስዊት ፋሚሊ እናቷ ሪከርድ አለኝ ከነበረችበት ህይወት እንዴት እንደለወጥኳትና እንዴት እንዳመሰገነችኝ አለኝ። ከ20 በላይ ከፈለግሽ ግልጽ ነው አይደል? ዊያሮፕ የምትባለው ደግሞ እዚህ ጋር ብሎክ አድርጌዋለሁ በሌላ አካውንት በሌላ ሶሻል ሚዲያ ስትል ነበር ለምሳሌ አይደል? እኔ ሶሻል ሚዲያ እሱንም አፕ ልክልሻለሁ። ስለሷም ልጅ ደግሞ ያለኝን ዲቴል ጋዘር አድርጌ ልክልሻለሁ። ኦልሞስት ከ4 ዓመት በፊት የነበረ ስለሆነ ማለት ነው። ችግር የለውም አለው። ስለዚህ ነገ እናንተ ነገ እኔ ደግሞ ዛሬ ነገ አይደለም ዛሬ አንቺ ስላልሽኝ እኮ አይደለም እኔ እኮ ስላልኩ አንተ አታዘንም እኛንም ዛሬ አንቺ ደግሞ ካላዘሽኝ እኔ ይወጣል። ስለዚህ ለማንኛውም ሰው በሌለበት ሀቢባ የምትፈርጂ ከሆነ ፍረጂና እኔም ደግሞ በሌላ እርዳ። ንጹህ ሰው ከሆንክ ማርቆስ ትክክለኛ ስራ ላይ ነኝ ሀቢባ። የናይት ሺፍት ስራ ነኝ። ሞርኒንግ 6 ሰዓት ነው የምወጣው። በቃ ነገ እንገናኛለን። ነገ ታዲያ እኔ የምለው ከዛ ውጭ ግን ይኸውልሽ አንድ ነገር የምናገረው ወይ ጉድ፣ እኔ ለሌላውም ነገር ኤቪደንስ አለኝ። አትሊስት ፉል ኤቪደንስ አይ ሃቭ ኤቪደንስ አለ። ምንድን ነው ኤቪደንስ ማለት? እነሱ ናቸው ቅራቁት የሚቀር ምን አንቺ ኤቪደንስ ብለሽ ኮምፕሊት ቪዲዮ እና ኦዲዮ ሪከርድ መረጃ ነው አይደል እንዴ? አዎ ማስረጃ ነው የምፈልገው። ዳትስ ኢት አይ ሃቭ በቃ ዳትስ ኢት። እሺ ግን አንድ ሰው በሌለበት እኔ በሌለው ናቸው ራቁቴን እየቀረጹ ኢን ዘ ሞርኒንግ ዌን ዩ ሴንድ ሚ ይኸውልሽ ሀቢባ ኢን ዘ ሞርኒንግ ዌን ዩ ሴንድ ሚ ሜሴጅ እንደማይመቸኝ እኮ ጽፌልሻለሁ። ሞርኒንግ ላይ አይመቸኝም ስራ ነኝ ብዬሻለሁ አይደል እንዴ? እኔንም ማክበር ካለብሽ ማክበር አለብሽ። አላየሽም? እየነዳው ነው ብለሽኝ የነበረ ሰዓት ነው እየነዳው የነበረ ሰዓት ብለሽ ሰዓቱን አይመቸኝም ብዬሻለሁ ቀን ላይ ማለት ነው አይደል እንዴ? ስለዚህ እኔም ደግሞ አለቆቼ ያሉ ኢቭን አለው ፊት ለፊት እኔ ካሜራም ከፍቼ ላሳይሽ እችላለሁ። አለቆቼ ያሉ ሞርኒንግ 6 ሰዓት ወጣለሁ የሆነ ሰዓት ናፍላርግና በፈለግሽ ሰዓት ቅጠሪኝና ሁሉም ኤቪደንስ አለኝ። እኔ ሪከርድም ሆነ ምንም ነገር አለኝ። የሰው ልጅ በመልካምነት በሚረዳበት ሰዓት መልካም ነገር በብር አይደለም እያልኩሽ ያሉት ሳፖርት አድርጌ ከጥሩ ደረጃ መጥፎ ደረጃ እንኳን ሳወጣቸው የነበረው አሉ። አይ ሃቭ ኤ ሎት ኦፍ ግን ግልጽ ነው የምነግርሽ፣ ምስጋና አይደለም ፈልገው ተረዳሽኝ። ስለኔ ምንም ያውቁት ነገር የለም። ግን ዲሳይድ አታብራና ነገ በቃ ችግር የለውም። አለቆቼ አጠገቤቼ ናቸው። ከፈለግሽ ቪዲዮ አብርቻ ሳይቻለሁ አልከኝ። ይሄ እኮ የእነሱ እኮ መብት ነው። ለአለመክፈትም መብት አለኝ እኮ። ይሄን እኮ እዚህ ጋር ልንገርሽ፣ ስራ ላይ ካልኩ ልታከብሪኝ ይገባል። አትሊስት ካልተመቸኝስሽ ስራ ላይ ሆኜ ካልተመቸኝ አንድ ሰው ፐርሰናሊቲ ገልጬ ላሳይሽ ግን አልችልም። ላሳይሽ ለምን ትላለህ? ካልተመቸክ የማታደርገውን ነገር ከፈቀዱልኝ አይወልሽ ይቅርታ አድርጊልኝ። ከፈቀዱልኝ ላሳይሽ እችላለሁ። ካልፈቀዱልኝ ግን አልፈቀዱልኝም። የምሰራበት ቦታ ከባድ ነው፣ ካሜራ ያለበት ነው። ተረዳሽኝ? ስልኬን ራሱ ወርጄ ነው አሁን እያወራሁሽ ያለሁት። ስለዚህ ነገ ሌላ ቀን ነው። ምን ችግር አለ? ነገ እኮ ማለት ኦልሞስት ዋን ዴይ ማለት ነው አይደል? እንከባበርና ሰው ባለበት የእነሱን ቃላቶች ሰምተሻል። እኔ ደግሞ የራሴን ደግሞ አይ ሃቭ ኤቪደንስ የላኩልሽን ዋትስአፕ ላይ ልኬልሻለሁ። ደረሰኝን የላክልኝ እኛ ምናወራ በቃ እኔ ይኸውልሽ እዚህ ጋር ፎርዋርድ ሰው የሚያቀኝ ሰው ፎርዋርድ ሲያደርግልኝ ለምሳሌ የሚያቀኝ ሰው ፎርዋርድ ሲያደርግልኝ ገንዘብ አልረዳኋቸውም። የረዳኋቸውን ሰዎች እንደዚህ ፎርዋርድ ተረዳሽኛ መደማ ማመልከቻሽ ደብል ሊሆንብሽ የሚችለው አትሊስት 3 ወይ 2 ነው። ፎከስ አባውት ዘ ማኒ ዊ አር ቶኪንግ አባውት ሌላም ኤቪደንስ አለኝ። ሀቢባ እንደ ህጉ መሰረት አንቺ መድኃኒት ጠጥታ ነበር ራሷ ልታጠፋ ያው ፊት ለፊት ካለች ምን ፕሩፍ አላት? እስኪ አላት የሆስፒታል ወረቀት አላት እንደዚህ መሆኗ ምናምን ማውጣት እችላለሁ። አትካድ ሆስፒታል አምጪና ማርቆስ ነው እንደዚህ ያደረገኝ የሚል ነገር ካለ ኦኬ ይሄ ነው ኤቪደንስ። ለማንኛውም እኔ አንድ ነገር ላስረዳሽ። ነገ ሌላ ቀን ነው በቃ ነገ ማድረግ እንችላለን። ችግር የለም። ነገ አትመጣም። እኔ በእርግጠኝነት እነግርሃለሁ ስለማትመጣ እኔ ይኸውልሽ አንቺ ብለሽኝ ሳይሆን ራሴ ለሪስፔክት ለራሴ ይኸውልሽ ለሪስፔክት ስለ ሪስፔክት አታውራ። አታውቀውም ማለት ኤቪደንስ አለኝ። ያንቺ ወጥቼ ማውጣት የምችለው ኦልሞስት 3 ዓመት በላይ ነው አይደል? ስለዚህ ደግሞ ያንቺ ደግሞ ሁሉንም ማውጣልሽ አያሳስብካለሁ። በቃ ካለሽ ታገሽኛ ታዲያ ያንተም ደግሞ ፋይሎች ወላ እዩን ይዤ እመጣለሁ። እዩን ይዤ እመጣለሁ።
ጓደኛ እንደተማረና እዮብ ይመጣል። ስላንተ የሚያውቅ እዮብ ይመጣል። ሴቶቹ ደግሞ ስሙኝ፣ እናንተ ሴቶቹ ማለት ነው የምታመጡት ያኛውን ልጅ ቆንጆውን ልጅ ፎቶውን የሚጠቀምበትን ልጅ ጓደኛው ይመጣል። ማንንም ከበደልኩ ብታይ የምትሆነኝ ከበደልኩ ነገር ሀቢባዬ በተማረ ሰው ነገራኝ። እናንተ ሚውት አድርጎ እኩል እያወራችሁ እንዴት እንደማመጥ ጋይስ ሚውት አድርጎ። እሺ ምን አልክ? ለማንኛውም ይኸውልሽ ነገ እኔ ምንም ነገር ማንኛውም ኤቪደንስ ከቴክስት ከቮይስ ከቪዲዮ ሪከርድ የፈለግሽው ነገር ሪሲትም ኤክስትራም ከፈለግሽ ቅድም እኔን አሁን ስትናገሪ ሰምቻለሁ። ሰው ፎርዋርድ አድርጎልኝ ይኸውልሽ እሺ አይደለም እሺ the whole things ደግሞ ምን አለ መሰለሽ ሰው በሌለበት እኔ ሞርኒንግ ላይ ስትልኪልኝ እንደማይመቸኝ ነግሬሽ ነበር። አክብሬ አልመጣም ዛሬ እንደማልመጣ ነግሬሻለሁ። ስለዚህ ነገ ነው ብዬ ነው የማስበው። እዚህ ጋር ስራ እውነት ስራ ከሆንክ ምን ታደርጋለህ? ሀቢባ እኔ ካመንሽኝ እመኚኝ። በቃ እኔ ነገ እንጨርስ። ግን አንዴ መናገር የምፈልገው ነገር አለ። ቻንስ እንስጠው። ነገ ካልመጣ ኦሬዲ አይደለም ሀቡ እሱን አይደለም እኔ መናገር የምፈልገው ነገር አለ። ማርቆስ ኮን ተጠቅመህ ሴቶች የመሰለሽን ደስ ያለሽን አድርጊ። ግን እኔ አያብሩ ደስ ያለሽን አልኩሽ። የመሰለሽን ደስ ያለሽን በቃ። ስለዚህ እኔ ነገ ብዬሻለሁ። እኔም በፍሪደም ዘና ብዬ የማወራበት ገባሻ ሰዓትና መረጃዎችን ይዤ እመጣለሁ። ነገ ስንት ሰዓት ተስማማን? ነገ በዚህ ሰዓት ከፈለሽ በዚህ ሰዓት። እሺ ትክክለኛ ስምክ ማን ነው? እኔ ትክክለኛ ስሜ ማርቆስ። እሺ ቢኒያም ጌታቸው። ቢኒያም ጌታቸው። ምን አልሽኝ? ቢኒያም ጌታቸው። ቢኒያም ጌታቸው ለመሆን ከሷ ፕሩፍ እኔ የሚባል ሰው አላውቅም። አብሽሪ እኔ ሰው ይዤ እመጣለሁ። ጓደኛው አብሮ ይዘሽ ነው የነበረው። የፈለግሽው ሰው ይዘሽና ተረጋጋ። አትጩ አንዴ ሚውት አድርጊው። አንዴ ሚውት አድርጊው። ዛሬ ጫፍቶ ነገር ሌላ ሰው ነች ስለማውቅ ነውና ሚውት አድርጊው። እስካሁን ድረስ በጣም ጮሃላ። ነገ ብለሃል። ነገ ማንኛውም መልካም ጊዜ ቻው። ምንም ችግር የለውም። ቁጭ በል። እኔ ስድብና እንትኑ እንዳለ ቮይስሽ እኮ አለኝ እኮ። ስለዚህ አታስቢ። ችግር የለውም። እኔ ሴሌብሬት ስለዚህ ነገ እንገናኝ። መልካም ምሽት። የሴቶችን ህይወት አታበላሽም። እኔ እያለሁ አለሁልክ። ሁሌም እከተልሃለሁ። ምንድነው አራሩጠሽ ወጣሽው እኮ ሀቢባን። ሌባ ከተያዘ ሌባ ነው አይደለም። ማስረጃ አለኝ አላለም? ይኸውልህ የምን ማስረጃ ነው? ምን ማስረጃ? ሴቶች ላይ የሚደረገው ነገር ቲም ሚዲያ ላይ አናውቅም እንዴ? ምን ሆነሽ ነው? ማጣቂ ከሆነ ልንገርሽ። ማነው ልጁ ከታች አሳረኛው እያለ ይጽፋሉ? ማን ነው አሳረኛው? አይደለም ይሄ ማርቆስ ይባላል። እኔ ራሴ ሳቀው። የት ነው የሚኖረው? ጀርመን ነው የሚኖረው። እኔ ሳቀው 1 ዓመቴ ነው። እርዳታ ብሎ ይገባል፣ ቃል ይገባል 50 ሺህ ብር እርዳታ አይከፍልም። ደረሰኝ አምጣ ሲባል አስገብቻለሁ ደረሰኙን አልያዝኩም ይላል። ይኸው ደረሰኛውን የላካቸው ለሴቶች የላከው ብር ነው። ለእኔ ግን እርዳታ ቃል የገባህልኝ የተመዘገብከው 50 ሺህ ፊት አውራሪ ቤት ገብቼ አንዲት እናት እየረዳን 50 ሺህ ቃል ገባ። ከአንዴ መማር ልጆቹ አሁን ምን ሆኖ ነው? ልጆች ሴቶች በቃ በሆነ ቆንጆ ልጅ ፎቶ እየጀነጀናቸው ፍቅር ውስጥ እየገቡ ከዛ ቪዲዮ ኮል ሲያወሩ እየቀረጻቸው ያልሆነ ማለት ሌላ ነገር ሳይሆን በቃ ላይ ፌንጅ ተይዟል ምናምን። አዎ ፌንጅ ተይዟል። ፌንጅ ተይዟል። ምንድነው ፌንጅ ተይዟል? ቪዲዮ ተይዟል። በቃ እሱ ከደረሰ አልፈልግም ሲሉት ፎቶ አላችሁ እናንተ? የልጁ ፎቶ አላችሁ? አለኝ። አዎ አውጭ። አሁን አይደለማ ነገ ማስረጃዎቹን ያው እርግጠኛ ናቸው ልጆቹ ቪዲዮ እንደያዘባቸው። አንቺ እኔ ማስረጃ ተልኮልኛል፣ ቴሌግራም ላይ አበበች ልካልኛል። ሪም ቆይ፣ ይሄ የተለመደ ነገር ስለሆነ ልጆቹን ሳያቸው ምንም ፎሎ የላቸውም ሁላቸውም። ግን ወላሂ 44,000 ፎሎ አላት። ፌክ አካውንት ነው ከፍተው ይመጡት። ለምን ፌክ ከፍተው ይመጣሉ? ከተያዘባቸው ቀጥ ብለው በአካውንታቸው ይንጡ። እነሱ ሲወጡ ዝም በይ ፋሚሊ የሚባል ነገር እኮ አለ እንዴ? ዝም በይ። ምን አገባኝ? አንቺ ስታወሪ ያላፈርሽውን ሰው የሰው ስም ለማጥፋት እንደውት የመጣሽው በአካውንትሽ ላይ እሱም በአካውንቱ ይመጣል፣ አንቺም በአካውንትሽ። ሀቢባ እንደዚህ አይነት ክስ እንዳትቀበይ። ለምን ከዚህ በፊት የብዙ ሰው ስም እኔ ልጁን በደንብ ነው የማውቀው። ኦኬ ልጁን መረጃውን ያምጡ እኮ አልኩሽ። ሰጥተውሽ ከሆነ አንለቀውም። ልጁ ተውልኛል መረጃውን። ሀላስ በቃ። ግን በአካውንታቸው እነሱ ይምጡ። ለምን ይፈራሉ? ያልነጋገርም አንደኛ። ሁለተኛ ነገር እነዚህ ሴቶች ቤተሰብ አላቸው። ማንነታቸው ለምንድን ነው በቪዲዮ ያላቸው አካውንት ላይ የሚወጡት?
እኔ ችግር የለውም አልኩሽ እኮ ግን አውቀው እንደሆን ብዬ እንጂ አካውንታቸውን የምታውቂ ከሆነ አንቺ ሁሉም መረጃ አግኝተሽ ከሆነ ችግር የለውም። ብዬ ለምን እንደሆነ እንጋሪሽ የሰው ስም እንደዚህ መጥተው ተሰባስበው በግሩፕ የሆነ የጠሉትን ሰው እንደዚህ ስለሚያደርጉ ምናልባት እንደዚህ አይነት ነገር ከሆነ አጣሩ ለማለት ፈልጌ ካላቸው መልካም ነው። አንደኛ እኔ ማስረጃዎች ይዣለው። ሁለተኛ ነገር ራሱ መጥቶ አምኗል። ከስዊትና ከአበበች ጋር አንድ ላይ ነበር አብሮ ሲሆን ሲጀምር እንዴት መሰለ የሚጀምረው በአንድ ቆንጆ ልጅ ፎቶ የልጁን ፎቶ እንዳለ ከኢንስታግራም ላይ ወርዶ በሱ ፎቶ ነው ከሴቶች ጋር የሚጀናጀነው። ከዛ ሴቶቹ እንዲወዱት ካደረገ በኋላ አሁን ለእንትና ለአበበች 17500 ድርሃም ልኮላታል ከጀርመን ለኢቃማ ማሰሪያ በተለያየ ጊዜ አስልተነዋል። ለኔም ደረሰኙ ልኮልኛል። ሴቶቹ በብርና በቆንጆ ወንድ ፎቶ ነው የሚያታላቸው። ከዛም በኋላ ልክ የራቁት ቪዲዮ ከያዘ በኋላ ማስፈራራት፣ መሳደብ፣ ዘርማን ዘራቸውን ለቤተሰብ ልካለው። አሁን የዌያሮፕን ለወንድሟ ልኮባታል ቪዲዮዋን። ስዊት ደግሞ መድኃኒት ጠጥታ ሆስፒታል ገብታ ነበረ። ለእናትሽ ነው የላከብሽ? ለማን ነው የላከብሽ ያንቺን ቪዲዮ? ለእናቴ ልኳል። ለእናቷ ላከባት። ኢትዮጵያ ውስጥ ነው የምትኖረው እቺ ልጅ። እኔ እንደዛ ብዙ ሴቶች እያወጡ ነው። ገባኝ። አሁን እኮ በፊት እንደሚከሰሰው እንደዛ አይነት ጋጋታ ለመፍጠር እንደዛ አይነት ነገር መስሎ እንደዛ አይነት ነገር ከሆነ አይዟችሁ፣ እኛም ከጎናችሁ ነን፣ ሐቃችሁን እናወጣለን። እናቶች አሁን ችግር የለውም። ነገ ብሎ የለ አቡ ነገ እኮ ነገሩ ቀረለችም። ነገ የሁለቱም ደግሞ ይመጣል። ችግር የለውም። ነገ ካልመጣ ግን የልጁን ፎቶ ለኛ ትሰጭናለሽ። እማዬ ትሙት ትሰጣችኋለሁ። እኔም ለጥፌ ቪዲዮ ሰራለሁ። ቪዲዮ ለጥፌ ቪዲዮ ሰራለሁ። በዚህ ልጅ ፎቶ የሚያናግራችሁ ይሄ ነው ብዬ ሽማግሌ ትልቅ ሰው እኮ ነው። አቡዬ ከፈለግሽ የልጁን ቁጥርና የፍቅረኛውን ቁጥር ዋትስአፕ ላይ ሼር አደርግልሻለሁ። እነሱ ከዚህ በፊት እነግረዋለሁ። እሱ አሳዝኖኝ ነው፣ እኔ ማርቆስ አሳዝኖኝ ነው። እነሱን ክፉ አድርጊያቸው ብሎክ አድርጊያቸው ቁጥራቸውን እንትን ብዬ ነበር። ከእንደገና ነው ያገኘዋቸው። በጣም ስለምወደው እነሱ ነበረ ክፉ ያደረኩበት ሰዓቱ። እርጅን ፎቶውን ስጪኝ ቁጥሩን ስጪኝ ሲሉኝ ኖ ነው ያልኳቸው። በጭራሽ እሱ እንደዚያ እሱን ያመንኩትኝ። አሁንም ቢሆን እዚህ ቤት መጥቼ እነዚህ ልጆች ካገኘው በኋላ ነው እኔ የእሱ እምነት የጠፋው እንጂ እሱን ነው የማምነው፣ እሱን ነው የምወደው የነበረው። ኦኬ እዚህ ድረስ አይደርስም ነበር። እነሱ አናግረውኝ ነበር። እኔ የጠበቅኩት አበበች ማስረጃውን ከመላክሽ በፊት እኔ የጠበቅኩት አንቺ እዚህ ላይቭ ላይ እኛ ቤት ሆነሽ ማንም ሰው ግን አይመጣም አይደለ ስትዩ የጠበቅኩትኝ ማንም ሰው ቢመጣ እሱ አላቃቸውም ይላል ብዬ ነው። ግን አላቃቸውም አላለም። መጥቶ የዚህችን ማስረጃው አለኝ የዚህችን አለኝ ጉዶ አለኝ ምናምን። ግን በዛ ሰዓት ምሎልሻል ሴት ጋር አሁን እዚህ ጋር ያላችሁ 3 ናችሁ። ቅድም አራተኛዋ አካውንቷን ቢውላት እንትን ያለችው ከ4 ከ5 ሴት ጋር አንድ ላይ ነው የሚያወራው ማለት ነው at the same time። ሁለተኛ ነገር ደግሞ ልነግርሽ የምፈልገው ብሩን ሰጥቶኛል፣ ኢቃማውን አሰርቶልኛል በእርግጥ ማለት ነው። ግን እሱ ሲመስለኝ ኢቃማውን ያሰራልኝ እኔን እስከ መጨረሻው ድረስ እኔን እስከሚያገኘኝ ድረስ ነው። ኦኬ የሆነ ሰዓት ላይ ስንጣላ ኢቃማውን ራሱ ብሎክ አስደርግሻለሁ ብሎ ኢቃማውን የሰራ ልጅ ጋር ድረስ ሄዶ ገና ማለት ነው ኢቃማዬ ወጥቶ ሳይመጣ ብሎክ አስደርገዋለሁ ኢቃማውን ብሎኝ ነበረ። ለምኜው አልቅሼ ነው የታረፉት። በቃ ነሽ አንቺ ባላጠፋሁት ነገር ይቅርታ ብዬ ባላጠፋሁት ነገር ነው። አሁንስ ቢያስከነስልብሽ ታዲያ? አያስከነስልም። ሲጀምር ልጁን እኔ አውቀዋለሁ፣ የሰራልኝ ከሱ ቀድሜ እኔ ነበርኩኝ ማውቀው ሚዲያ ላይም ማለት ነው። ገባሽ? አያስከነስለኝም። አሁን አልፈራውም። ስፖንሰርሽን ራስሽ አናግረሽዋል። እኔ ነኝ ያስተዋወቅኳቸው። በእኔ ምክንያት ነው የተዋወቁት ሲጀምርም ማለት ነው። ኦኬ በጣም ጥሩ። ኢፍ ዩ አር ሴፍ ችግር የለም። እሺ ዊር ኦፕን ማለት ነው። አንቺ ቪዲዮ ስቲል ናው እጁ ላይ ካለ እንዳይፖስትብሽ አትፈሪማ? ችግር የለብሽም? አያሳስበኝም። እኔ ሴሌብሬቲ አይደለሁም እኮ ምክንያቱም አድርጎታል። አሁን ስቶርሚ ቅድም ልትገባ ነበረ፣ ምክንያቱም እሷ የብዙ ሰዎችን ልኮላት ነበረ። የታለ እኮ አካውንቷ ማለት ሌላውን ሴት ሲያስፈራራ የሌላውን ሴት ነው የሚልከው አንቺን ለማስፈራራት። ለምሳሌ የሌላ ሴት ቪዲዮ የውልሽ እቺን እንደቀረጽኳት አንቺንም ቀረጬሻለሁ ነው ኦር እንዴት ነው? የራስሽን ይልክልሻል የሆነ ሰዓት ላይ ለአንቺ ይልክልሽና አንድ አይተሽ ብቻ የሚጠፋውን ዋትስአፕ ላይ ይልክልሻል። ከዛ አንድ አይተሽ የሚጠፋውን ነው የሚልክልሽ ዋትስአፕ ላይ እንደዚህ ኦፕን ስታደርጊው አይተሽ ጥፍት የሚለውን። የኔን ቪዲዮ ለምሳሌ ለስዊት ልኮላታል። እሷ እንድትፈራ ይመስለኛል የእሷን ከመያዙ በፊት የኔን ቪዲዮ ለእሷ እንደላከላት ነግራኛለች። በዛ ላይ ደግሞ ቤተሰቦችሽን ያስጨንቃል።
ማለት ቤተሰቦችሽ ጋር ወዲያውኑ ይልክና ቴሌግራም እንዲጠፋ ከዛ ልክ ሲያየው የሆነ ምልክላችሁ ነገር አለ እንዳትደነግጡ ምናምን ይላል። ማንኛውም ሰው ቤተሰቦቻችሁ የምታስተዋውቁት በጣም ግራ ይገባል። በዚህ አጋጣሚ ልንገርሽ የሆነች ሴት ያስተዋውቅሻል። አዲስ አበባ ኢትዮጵያ መስመራለች እናቴ ናት ብሎ ያስተዋውቅሻል። ሜቢ አሁን ቅድም ብር ቸገራት ሲልሽ ሜቢ ለሷ ሊሆን ይችላል ብዬ ነው። እንደ እናት ሆና ነው የምታወራሽ። ስቶርም ፍሬንድ ሪኩዌስት ማን ነው ገስት ሪኩዌስት ላኪ ከፍቼልሻለሁ አካውንትሽ እሺ አይልም። ሪኩዌስት መላክ አታውቅም። ንገሯት እስኪ ሪኩዌስት እንድትልክ ወይም አካውንቷ አይ ቲንክ እንትናል ትንሽ ስለሆነ ሊሆን ይችላል። ሀቢባ ስቶርሚ ታውራና እኔ ከዛ አወራለሁ። ስቶርሚ መች ገባች አልገባችም እኮ ባለፎቶ ልጅ ቴሌግራም ላይ ቴክስት አድርጌለት ሜቢ ሊመጣ ይችላል። እያወራን ነው ቴሌግራም ላይ። እሺ ጥሪው ይምጣ እኮ ናብየዋለሁ ስቶርሚን